ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ የለም? ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ ጊዜ በማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ስም የተመሰገነ ይሁን። ይህንን ቃል መነሻ ርዕስ አድርገን በቀሪው አጭር የትምህርት ሰዓት እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። ሰይጣንን የተቀጠቀጠበት የተዋረደበት ጾም ስለሆነ በራሱ መንፈሱ ገና ሲጀመር ያስታውቃል እና ይህንን ጾም በእውነት ዲያብሎስን ቀጥቅጠን ድል የምንነሳበት ጾም ያድርግልን። አምላካችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት መጾሙን ነው የማቴዎስ ወንጌል የሚናገረው። ከዚህ በኋላ ይላል ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ምን ወደ ምድረ በዳ ወሰደው? መንፈስ። መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ በትሕትና ወርዶ ከተጠመቀ በኋላ መንፈስ ቅዱስ ወይም ፈቃዱ መንፈሱ ወደ ምድረ በዳ አነሳሳው ይላል። እንግዲህ ጻድቃንን ወደ ገዳም የሚያነሳሳ፣ ሰማዕታትን ወደ ደም የሚያነሳሳ፣ ክርስቲያኖችን ወደ በጎ ምግባር የሚያነሳሳ የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። ልክ እንደዚያ ክርስቶስን መንፈስ ቅዱስ አነሳሳው ለማለት አይደለም። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ የራሱ መንፈስ ነው መንፈስ ቅዱስ። ፈቃዱ አነሳሳው የሚል ነው ትርጉሙ። ለእኛ ሲሆን ግን በአጠቃላይ መንፈስ ቅዱስ ወደ ምድረ በዳ ያነሳሳል። ሰው መንፈስ ቅዱስ ሲቀርበው እግዚአብሔርን ይናፍቃል። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ መሄድ ያምራዋል። አሁን በዓመት ውስጥ የሆነ ሰዓት የሆነ ገዳም ሄዶ የማረፍ ፍላጎት ኖሮን አያውቅም? ያውቃል። ሄደን ለ1 ሳምንት የሚሆን ለ3 ቀን የሚሆን ለ7 ቀን ለ10 ለ14 ቀን ለ21 ቀን እንደው ገዳም ሄጄ ትንሽ አረፍ ልበል የሚል ስሜት ይሰማል። ይህንን የሚያሳስበን ማን ነው? መንፈስ ቅዱስ። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ ይወስደዋል። ለክርስቶስ እንደተነገረው እኛ ክርስቲያኖችን ገዳማዊ ስሜት የሚሰማን እረፍት የመፈለግ ብቻ የመሆን የመጸለይ ፍላጎት የሚመጣው ከመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ሲያድርበት ወደ ገዳም መሄድ፣ ወደ ቤተክርስቲያን መሄድ ያምረዋል። መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል? ሰው መንፈስ ቅዱስ ሲርቀው ገዳም መሄድ ምን ያደርጋል? ገዳም መሄድ አይደለም ተራራ መውጣት አይደለም ይላል። ይኸው ክርስቶስ ወጥቷል ተራራ ለተራራ በገዳመ ቆሮንቶስ ብቻውን ነበረ። በመነነ በመነኮሰ ባህታዊ መሆን አይደለም ይላል። ሰው መንፈስ ቅዱስ ሲርቀው ማለት ነው። እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነቢየ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈሰከ ቅዱስ ታውጽም ላይ ቅዱስ መንፈስህን ከእኔ ላይ አትውሰድብኛል። ዳዊት መንፈስህን አታርቀው ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉሥ ነበር።
ሳኦል ርኩስ መንፈስ ያሰቃየው መንፈስ ቅዱስ ደግሞ ርቆት ነበረ እና በዛ በርኩስ መንፈስ ሲሰቃይ ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅለት ነበር። ድንገት ግን ይነሳና ዳዊትን ካልገደልኩ ብሎ ደግሞ ጦር ይወረውራል። ለተዘመረው መዝሙር ዝማሬ መልእክት ያሰማልን በማለት ፈንታ ጦር ይሰብክ ነበረ። ይህንን ያመጣው ምንድነው? የማን መንፈስ ስለራቀው? የእግዚአብሔር መንፈስ። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰብክ። ምንድነው አቀዘቀዛችሁት ሞቅ አርጉት እንጂ የሚሉ ሰዎች አሉ። አሁን ይህን ሰሞን በገና ሲከፈት፣ የንስሐ መዝሙር ሲዘመር፣ ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደዛ ነው። የተረጋጋ ነገር አትወድም። ጸጥ ያለ ነገር ይጨንቃል። ጸጥታ ይጮህባል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። መንፈስ ወደ ምድረ በዳ ወሰደው በዲያብሎስ ይፈተን ዘንድ ይላል። ክርስቶስ በዲያብሎስ ይፈተን ዘንድ ነው የሚለው። በዚህ በ40 ቀንና በ40 ሌሊት ሲጾም መድኃኒታችን ኢየሱስ ክርስቶስ በዲያብሎስ ተፈተነ። 40 ቀንም እየተፈተነ ይላል የሉቃስ ወንጌል። 40 ቀኑንም ሙሉ ዲያብሎስ ይፈትነው ነበር። የማቴዎስ ወንጌል ደግሞ ጾሞ ሲጨርስ ተራበ፣ ዲያብሎስም ሊፈትነው መጣ ይላል። ስለዚህ ክርስቶስ እየጾመ ተፈትኗል፣ ጾሞ ሲጨርስም ምን ብሏል? ተፈትኗል። የማርቆስ ወንጌል ደግሞ ምን ይላል መሰላችሁ? 3 ፈተናዎች ያቀረበለት ድል ነሳው ይልና ዲያብሎስም ለጊዜው ተወው ይላል። እስኪ በሉ ዲያብሎስም ለምን ተወው? ሰይጣን የሚተወን ለመቼ ነው? ለጊዜው ነው። ጥሩ የሚሄድ እንዳይመስል አለቅ እስካልሞትም ሰይጣን አይተውም። እየጾመ ፈተነው፣ ጾሞ ሲጨርስ ፈተነው። ጾሙን ድል አድርጎ ደግሞ ፈተናውን ድል ባደረገ በኋላ ፈተነው። አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ነው የጾመው። አሁን እኛ 55 ቀን ነው የምንጾመው። አንዳንድ ሰው ለምን 55 ቀን ሆነ? ክርስቶስ የጾመው 40 ቀን ነው፣ እንደሱ ከሆነ ወይ እንደሱ ነው መጾም ያለብን ይላል። የሚያደርገው ይመስል ማለት ነው። እስቲ አሁን እውነት ለመናገር 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? 40 ቀን 40 ሌሊት ማጥቆ እስከ 9 እየጾመ አይደለም ጌታ፣ እስከ 11 እየጾመ አይደለም። 40ውንም ቀን እህልም ውሃም በአፉ ምን አለ አልገባም። እንዴት ይቻላል? ሰው ያለ ምግብና ያለ ውሃ መቆየት አይችልም። ከቆየ እስከ 20 ቀን እስከ 21 ቀን በጣም ታግሎ ሊቆይ ይችላል። እሱም ውሃ እየወሰደ ውሃ እየጠጣ ዲሃይድሬትድ እንዳይሆን ውሃ ከሰውነቱ አልቆ እንዳይሞት ውሃ እየጠጣ በጣም የመጨረሻ ጣራው እስከ 40 ቀን ያውም ውሃ እየጠጣ ነበር። ክርስቶስ 40 ቀንና 40 ሌሊት ጾመ። እኛ እንደሱ ልንጾም ይቻላል? ትችላላችሁ? አንቺ አንድ ልጅ ይገርማቸዋል። መቼስ አዲስ ክርስቲያን ከምን ይበልጣል ነው? ከጳጳስ። አንዳንዴ ክርስትና የተጀመረ ሰው በጣም ገድል ያምራቸዋል። ሰሞኑን መጸለይ የጀመረ ሰው 50 ባለ 53ቱን የጸሎት መጽሐፍ ጨርሶ አርጋኖን ደግሞ እንደው በቃ ምንም የጸሎት መጽሐፍ የለም ማለት ነው ይላል። የጀማመረ ሰሞን እና እንደዚህ አይነት እንደው ጀማሪ ክርስቲያን አይነት ነበርና ይሄን መቼስ ሁላችንም በእድሜያችን አድርጎን አይተነዋል። በልበል የሚል ጊዜ አለ። በቃ እስከ 12 ሰዓት ጾም። አሁን የታዘዘ ጾም አለ። አብይ ጾም የመጀመሪያውን ሳምንት የምንጾመው እስከ 11 ሰዓት፣ ከዛ በኋላ ከሁለተኛው ሳምንት አንስቶ እስከ ኒቆዲሞስ እስከ 9 ሰዓት ነው የምንጾመው። ከዛ የመጨረሻው እስከ ምሽቱ 1 ሰዓት ነው። እነዚህ የተረፉትን ሰዓታት ቁጭ ብላችሁ ስታሰሏቸው 88 ይሆናል፣ 86። እነዚህ ሰዓታት በበዓለ ሀምሳ የማንጾማቸውን ዓርብና ረቡዕ የሚያካክሱ ነው። ከዛ ውጭ ግን ከአቅም በላይ መጾም፣ ከአቅም በላይ መብላት ትክክል አይደለም። እና አንዳንድ ሰው በቃ እንደዚህ የሚችል ይመስላል። እና አንድ ልጅ ይገርማቸዋል። ገዳም ሄደና ሱባኤ ሊይዝ በዚህ በአብይ ጾም ለ40 ቀን ሊቆይ ነው አለ። በጣም ጥሩ በአዲስ ስጡኝ አለ። ተሰጠው። ምግብ ሊያስገቡለት ሲሉ አይኔ አስቤበት ነው የመጣሁት የምጾመው ለ40 ቀንና ለ40 ሌሊት ነው። ተው እንዲህ ለማትችል ነው ማለት አይኔ በደንብ አስቤበታለሁ። በቃ ግድ የለም አበምኔቱ አዩትና ይሁንለት ብለው አትበላውም ግን ለማንኛውም ብለው ሽምብራ አስገቡለት በጆንያ። የዛሬ 40 ቀን ያው ተሸክማችሁ ታውጡታላችሁ ችግር የለም ማለት ገባለት። ከዛ ይገርማችኋል 1-3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይህም ጥሩ ነው ጎበዝ። ከ3 ቀን በኋላ በጣም ራበው፣ አልቻለም። እንደምንም ዋለ።
ከዛ ማታ ላይ ከበደውና እግዚአብሔር ስንት አምላክ መልሱልኝ። አንድ አምላክ መሆኑን ለማጠየቅ አንድ ሽምብራ በበላ ችግር አለ? አንድ አምላክ መሆኑን ብሎ አንዲት ሽምብራ ነሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው፣ አንድም። ስለዚህ በስላሴ ስም አለ። በስላሴ ስም ስንት ሽምብራ ማለት? ወንጌላውያን ስንት ናቸው? አራቱ ወንጌላውያንም ማሰብ አለብኝ አለ። እንደ ዝክር ነው። አራት ነው። አምስቱ አዕማደ ምስጢር አልከሰ፣ ሰባቱ ሊቃነ መላእክት አለ። ደግሞ ትንሽ ስትበላ ይብስብሃል አይደል? ባሰቦች ነው። ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቆጥሮ በላ። አልበቃውም። ካህናተ ሰማይ አለ። ካህናተ ሰማይ ስንት ናቸው? አራቱ ካህናተ ሰማይ አለ። አልበቃውም። 36ቱ ቅዱሳት አንስት በቃ መብላት ጀመረ ማለት ነው። ወደምባ 99ኙ ነገደ መላእክት መጨረሻ ሲያቅተው ምናምን በእልፍ አእላፋት መላእክት ምን አጨናነቀው አይደል? ምን ልላችሁ ነው? ማር ይስሐቅ የተባለ መጽሐፍ እስመኔነ በጊዜ ጽጋብ ይመስለን እንዘልቅ ጸዊ ነው። በጠገብን ጊዜ በሩስ መጾም የምንችል ይመስለናል። አሁን ዛሬ ራቱን ጥርቅ አርጎ የበላ ሰው ነገ እስከ ስንት ሰዓት ነው የምትጾመው ብትሉት ነገ አልበላም ስትጠግብ የሚርባ አይመስልም። ይሄ በነገራችን ላይ በምግብ ብቻ አይደለም፣ ሹመትም ስልጣንም ያልተሾመ ሰው የተሾመን ሰው ሲያው አቤት እኔ በዛ ቦታ በሆነ ኖሮ ስንት ነገር አስተካክል ነበር። ገንዘብ የሌለው ሰው ድሃ የሆነ ሰው ገንዘብ ያለው ሰው ሲያው አቤት እግዚአብሔር ነው ገንዘብ ለማያው ሰው ነው የሚሰጠው፣ ለእኔ ቢሰጠኝ ስንት ችግር ፈታበት ነበር፣ ስንት ድሃ ረዳ ነበር። በተራክ ጊዜ መጾም የምትችል ይመስልሃል የተባለ ያልተሾመ አቤት አሁን የኢትዮጵያ እግር ኳስ እውነት ለመናገር እንደ ተመልካቹ ቢሆን ኖሮ ከዓለም አንደኛ መሆን አልነበረብን? እንደ ተመልካቹ ቢሆን ኖሮ እንደ አስተያየት እንደምንሰጠው ቢሆን ኖሮ ግን ኋላ ቀረ ይመስለናል። እዛ ቦታ ላይ ከበሮ በሰዎች ሲያዩት ያምራል፣ ሲይዙት ምን ይላል ያደናል። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት ነው የጾመው። ከሱ ቀድሞ የጾሙ አሉ ወይ? አዎ አሉ። ማ ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾሟል። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ነው። ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ከእርሱ ጋር ማን ስለነበር? እግዚአብሔር። 40 ቀን 40 ሌሊት ቁጭ ብሎ እንዳይመስላችሁ በሰባቱ መንጦላዕት በሰባቱ የእሳት መጋረጃዎች መሃል እያለፈ በሞትና በሕይወት መካከል ሆኖ በተመስጦ ፍጹም ከእግዚአብሔር ጋር ተሳስሮ ነበር። የቴዎሎጂ ሰዎች ፈንዳሜንታል አታችመንት ይሉታል ወይም ስቲሚዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ተመስጦ ውስጥ ሲሆን ምግብ አይታወሰው። ስጋው የሙት ያህል ትሆናለች፣ ነፍሱ ብቻ ነው አክቲቭ የምትሆን። ስለዚህ ሙሴ አይታወቀውም ነበር። በሰባቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ እያበራ ነበር። በረከቱን ያሳድር። ኤልያስ ደግሞ 40 ቀን 40 ሌሊት ጾመ። ኤልያስ እስካላችሁ ጥርግ አድርጎ በልቶ ነው። ኤልያስ ደግሞ ጥርግ አድርጎ በልቶ ነው። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር መልአክ ተገለጠለት። ሊቀ መላእክት ቅዱስ ፋኑኤል ነው የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው። ፋኑኤል ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ይላል። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ 40 ቀንና 40 ሌሊት ተጓዘ ይላል። ስለዚህ ኤልያስ 40 ቀን 40 ሌሊት የጾመው ምን ብሎ በልቶ በደንብ ሰማያዊ ምግብ ሰማያዊ መጠጥ ነው። ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክዱ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። ዲያብሎስ ሊፈትነው ፈታኝም ቀርቦ ይላል።
የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በሉ። የማን ልጅ ከሆንክ? ይኸውላችሁ ጌታችን ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ ከዚህ አንድ ምዕራፍ ወደ ኋላ ስትሄዱ በዮርዳኖስ ወንዝ ላይ ሲጠመቅ እግዚአብሔር በደመና ሆኖ ተናግሮ ነበር። የምወደው ልጄ ይህ ነው ብሏል። ሰይጣን እችን ሰምቷል። ስለዚህ ክርስቶስ አምላክ መሆኑን ገና አላወቀም። መስቀል ላይ ነው የሚያውቀው ሰይጣን በትክክል አምላክነቱን አያውቅም። ግን የእግዚአብሔር ልጅ የምትል ሲሰማ የሰው ልጅ ሰው ነው፣ የእንስሳም ልጅ እንስሳ ነው፣ የእግዚአብሔር ልጅ እግዚአብሔር ነው። የባህሪ ልጅ ሊሆን ይችላል ወይስ የጸጋ ልጅ ነው እንደ እስራኤላዊነቱ ብሎ ግራ ገባው። ስለዚህ የእግዚአብሔር ልጅ ከሆን ካለ በጥርጣሬ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ዳቦ እንዲሆኑ ይበልጣል። በነገራችን ላይ ሰይጣን ንቀት ነው መሰለኝ ሲፈትነን ዛሬም ድረስ ብዙ ስልት አይቀየርም። ይገርማችኋል። እስኪ በሉ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ምን አድርግ? እንጀራ አድርግ፣ ዳቦ አድርግ። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምንድን ነው የምትቸገሪው? የእግዚአብሔር ልጅ ሆነ ለምን ይርባሃል? ክርስቲያን አይደለም? በ40 በ80 ቀን ልጅነት አግኝተህ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተ ክርስቲያን ስትመላለስ አይደል እንደምትውለው? ምን ነው ስራ የሚበላሽብህ? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈትናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ላይ ሆነ ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ አልቀመስከውም? እስኪ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነው ፈተና አሁንም ይደግመዋል። አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት ይታመማል? ለምን ለማትታመመው? ልጁን የማይቀጣ አባት አለ አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደሱ እንድንቀርብ ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኘ፣ በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በሕይወታችን የሚገጥመንን መከራ ወደሱ ለመመለስ ምክንያት ያደርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገ ብላ አለው። በጣም የሚገርም ቃል ልንገራችሁ፣ ከኔ ጋር በሉ። እነዚህን ድንጋዮች፣ እነዚህን ምኖች? አንድ ድንጋይ አይደለም ያለው ለክርስቶስ። ዳቦ አድርገ ብላ ያለው አንድ ድንጋይ አይደለም። የትኞቹን ድንጋዮች? እነዚህን። ምን አለ እንደው አንድ ድንጋይ ቢለው ይሄንን ከበሮ ይሄ ዛጋ ያለውን ድንጋይ ዳቦ አድርገ ብላ አይደለም ያለው። እነዚህን ድንጋዮች ነው ያለው። ክርስቶስ ባለበት ቦታ ላይ ስንት ድንጋይ አለ? ስንት ድንጋይ አለ? ብዙ። አረ መካከለኛው ምስራቅ አገሩ ራሱ ድንጋይ አይደል? አገሩን ዳቦ አድርገ ብላ ከማለት አይተናነስም። ሰይጣን ምን እያለ እንደሆነ ታውቃላችሁ? ስግብግብነት እያስተማረ ነው። ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረንም። እነዚህን ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቃል። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ። የለም አለ የለም። አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ሊለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር።
እነዚህን ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስተምረው። ሌላው ድንጋይ ዳቦ ማድረግ ተአምር ነው። ተአምር የሚሰራው ደግሞ በመንፈሳዊ ጸጋ ነው አይደለም? መንፈሳዊ ጸጋህን ለሆድህ ተጠቀምበት አለው ለክርስቶስ ማለት ነው። ተአምር የማድረግ ችሎታህን ዳቦ ብላበት ይላል። ምን ማለት መሰላችሁ? ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ ካህኑ ክህነቱን፣ አጥማቂው ጥምቀቱን፣ ጳጳሱ ጵጵስናውን፣ አገልጋዩ አገልግሎቱን ድንጋይ ዳቦ ለማድረግ እንዲያውለው ይፈልጋል ሰይጣን። አንተ ይሄን ጸጋ ይዘህ ለምን ትራባለህ ይላል። ለምን ትቸገራለህ? እነዚህን ድንጋዮች ዳቦ አድርግበት እንጂ ኧረ ተጠቀምበት ይላል። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውራል።